ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች ሀማድ ነኝ። ዛሬ ደግሞ በፖፕ ላይቭ አፕሊኬሽን ላይ ሰዎችን ብቻ በመጋበዝ በኢንቫይት ከአንድ ሰው እስከ 16.8 ዶላር ድረስ እንዴት ማግኘት እንችላለን እያላችሁ ነው አብዛኞቻችሁ እና ለሱ ሙሉ ማብራሪያ ልሰጣችሁ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው እዩት። ቀጥታ ፖፕ ላይቭ አፕሊኬሽን ላይ እንገባለን። ፖፕ ላይቭ አፕሊኬሽን ስልካችን ላይ ስንገባ ያው ማስታወቂያዎችን ያመጣላችኋል ፊት ለፊት። እሺ ወደ ፖፕ ላይቭ አፕሊኬሽን ስንገባ ልክ እንደዚህ ላይቭ ላይ ያሉ ሰዎችን ያመጣልናል። ላይቭ ላይ ያሉ ሰዎችን ሲያመጣልን ከታች ላይ ከስር ማለት ነው ከታች ላይ አምስት አይከኖች አሉ። ጥግ ላይ ያለችውን በመንካት ወደ ፕሮፋይላችን ጋር እንሄዳለን። ፕሮፋይላችን ከሄድና እንግዲህ እዚህ ጋር ፖይንት እና ኮይኖች አሉ። አሁን ሰዎችን የምንጋብዘው ፖይንት ነው የሚሰጠን። እዚህ ጋር ልዩነቱ አስረዳችኋለሁ። ፖይንት እና ኮይን ፖይንት ይወጣለት ምንም ተቆራጭ የማይደረግ በከፍተኛ ፐርሰንት ተቆራጭ የማይደረግ ነው። ኮይን ማለት ደግሞ ገና 30% ፕላትፎርሙ የሚቆርጠው ወይም በጊፍት ስንቀያየር 30% የሚቆርጠው ማለት ነው ኮይን ማለት። እዚች ጋ ኢንቫይት የምትላለች እዚች ጋ ማለት ነው ኢንቫይት የምትላለች ከፖይንታችሁ ስር እሷን ክሊክ በማድረግ ወደ ውስጥ ትገባላችሁ። ወደ ውስጥ ስትገቡ ያው እንትን ኢንቪቴሽን የምታደርጓቸውን እያንዳንዱን ሩሎቹን ፕላትፎርሙ ላይ ኢንቪቴሽን የምታደርጓቸውን እያንዳንዶቹን ሩል ያመጣላችኋል እዚህ ጋር። ያው እንግዲህ ሲያመጣላችሁ እነዚህ ታያችሁ ከሆነ ያው ኢንቪቴሽን ስላልተደረገበት ነው አካውንቱ ለዛ ነው ዜሮ ያለው። እዚች ጋር ይታያችሁ ከሆነ 16.8 ዶላር እሰጣችኋለሁ ከአፕሊኬሽኑ እሰጣችኋለሁ እያላችሁ ነው ሰዎችን ከጋበዛችሁ በአንድ ሰው ማለት ነው። አሁን እዚህ ጋር ማየት ያለብን ነገር ይሄ አጠቃላይ ክሌም ያለው እኛ የተቀበልነው ሪሲቭ ያልነው ከኢንቪቴሽን የተቀበልነው ነው። እዚህ ጋር ደግሞ እኛ ኢንቫይት አድርገን የጋበዝናቸውን ሰዎች ቁጥር ብዛት የምናይበት ነው። ይሄ ደግሞ ፍሮም ዴይ ቱ ዴይ የሚለው ደግሞ እዚች ጋር የፈዛዛ ሪሲቭ ፈዘዝ ብላ ሪሲቭ የምትለው ይቺ ደግሞ በ24 ሰዓት ውስጥ እናንተ ኢንቪቴሽን አድርጋችሁ 10 ሺህም ተቀበላችሁ 20 ሺህ 30 ሺህ ተቀበላችሁ ኢንቪቴሽን እንደምታገኙት እዚህ ጋር ክሊክ ሪሲቭ የሚለው ይበራል ስታገኙ ማለት ነው። እዚህ ጋር ከላይ እነዚህን ሩሎች ግዴታ ማየት አለብን። ሰዎችን ልንጋብዝ ስንል ግዴታ ማየት አለብን። እዚህ ጋር ይታያችሁ ከሆነ ጥያቄ ምልክቷን ትነኳታላችሁ። ከዛ እዚህ ጋር ምን እያለን ነው? እዚች ጋር 10 ሺህ ብሎ አስቀምጦታል። እዚህ ጋር ማወቅ ያለባችሁ ነገር አንድ ሴት ጋበዝነ አንድን ሴት ጋብዘን እሷን ላይቭ ስትሪም አሻራ ሰጥታ ሁሉ ነገር ጨራርሳ ላይቭ ስትሪም የመጀመሪያ 1 ሰዓት ከተቀመጠች ገብታ እሷ 2 ሰዓት ነው የምትሰራው። ለኛ ቀድሞ ነው የሚሰጠን ማለት ነው። እሷ 2 ሰዓት ስትቀመጥ ለኛ 10 ሺህ ይሰጠናል 1 ሰዓት እንደሞላት ማለት ነው። አሁንም ሁለተኛው ቀን ላይ 3 ሰዓት እንደሞላት አሁንም 10 ሺህ ድጋሚ ይሰጠናል ፕላትፎርሙ። አሁንም ሶስተኛው ቀን ላይ 5 ሰዓት እንደሞላት ስንት ይሰጠናል? 10 ሺህ ይሰጠናል። በደንብ አድርጋችሁ አዳምጡ። 16 ዶላር ለማግኘት ሁሉንም ማለት ነው ከአንድ ሰው ብቻ። አሁንም ከስር 8 ሰዓት ሲሞላት አራተኛው ቀን ላይ 10 ሺህ ሰጣችኋለሁ እያላችሁ ነው። አሁንም አምስተኛው ቀን ላይ ያው በ7 ቀን ውስጥ 12 ሰዓት ከሞላት 20 ሺህ ሰጣችኋለሁ እያላችሁ ነው። እዚህ ጋር ያስቀመጠላችሁ ሩሉ ማለት ነው 20 ሺህ ሰጣችኋለሁ 12 ሰዓት ከሞላት እያለ ነው። ስንት ሆነ? 60 ሺህ ፖይንት ሆነ በኢንቪቴሽን በላይቭ ስትሪሟ ብቻ የምናገኘው ማለት ነው። እሷ ዌልካም ጊፍቷን ስትሰራ ማለት ነው። ዌልካም ጊፍት ስትሰራ ከ10 ሺህ እያወረደ እንትን እያለ ከሆነ እናንተ 10 ሺህ ፖይንት ከሷ ከኢንቪቴሽኑ የምታገኝ ከሆነ 3 ሺህ ኮይን ጊፍት ለመስጠት ሞክሩ እንዳያወርዳቸው ማለት ነው። 3 ሺህ ኮይን እናንተ ኢንቪቴሽን አድራጊዎቹ ማለት ነው። ወደ ላይ ከፍ ስናደርግ 60 ሺህ ፖይንት ሆኗል ከላይ ያለው። እዚህ ጋር 500 ኮይን ከተቀበለች ለ30 ቀን ነው የሚቆየው ኢንቪቴሽን። 7 ቀን የሚቆየው የላይቭ ነው። ኤክስቼንጅ ደግሞ 30 ቀን ይቆያል። እዚህ ጋር 500 ኮይን ከተቀበለች 1000 ሰጣችኋለሁ እያላችሁ ነው። 5000 ከተቀበለች 2000 ሰጣችኋለሁ እያላችሁ ነው። 10000 ከተቀበለች
5000 ሰጣችኋለሁ እያላችሁ 50000 ከተቀበለች 10000 ሰጣችኋለሁ እያላችሁ ነው ወደ ላይ ይሄዳል። ከዛ እዚህ ጋር 50 ሺህ ከተቀበለች አሁንም 10 ሺህ እያላችሁ ነው። ጀስት እዚህ ጋር $10 10 ሺህ ጊፍት ከተቀበለች አሁንም እንደዛው 10 ሺህ ይሰጣችኋል። $20 እያለው 200 ከተቀበለች አሁንም 10 ሺህ እሰጣችኋለሁ እያላችሁ ነው። $50 ይላል። 500 ሺህ ኮይን ጊፍት ከተቀበለች አሁንም 20 ሺህ እሰጣችኋለሁ ይላችኋል። $100 ከተቀበለች 20 ሺህ እሰጣችኋለሁ እያላችሁ ነው። በኮይን 1 ሚሊዮን ማለት ነው። $200 ከተቀበለች 2 ሚሊዮን ኮይን ጊፍት ከተቀበለች አሁንም 30 ሺህ እሰጣችኋለሁ እያላችሁ እነዚህን ደምሯቸው። እዚህ ጋር 30 ሺህ 30 ሺህ 20 ሺህ 20 ሺህ 10 ሺህ 10 ሺህ እነዚህን ሁሉንም ስደምሯቸው 30 ቀን ውስጥ አክቲቭ ነው ከሰሩላችሁ $16.8 ሰራችሁት ማለት ነው። ስለዚህ እነዚህን ሰዎች እንዴት መጋበዝ እንችላለን? ሊንካችን እንዴት ነው የምናገኝ ያላችሁ እዚች ጋር ኢንቫይት የምትላለች እሷን ክሊክ አድርጋችሁ ትገባላችሁ። እችን ክሊክ ስታደርጓት እንግዲህ ሸርሸር የሚል 5 አማራጭ ያመጣላችኋል። እንደኔ እነዚህን አካባቢ ብትጠቀሙ ጥሩ ናቸው። እነዚህ እስከዚህ ድረስ ያለው የመጀመሪያው እንኳን ያን ያክል አይደለም። ብቻ እነዚህን ብትጠቀሙ ጥሩ ነው። ተመሳሳይ ነው። ያው ግን አክቲቪቲነቱ ይወስነዋልና ነው ሊንኩ። ይታያችሁ ከሆነ እኔ ሸር የሚለውን ስነካው በፈለኩት እንድልክ አመጣለኝ። ከፈለኩኝ ኮፒ አድርጌ መውሰድ ይችላለሁ። ኮፒ አድርጌ ለምልክለት ሰው መውሰድ ይችላለሁ። ከፈለኩም እዚህ ጋር ቴሌግራም ሞር የሚለውንም ተጭኔ ተጨማሪዎችንም ሸር ማደርግበትን ማግኘት ይችላለሁ ማለት ነው። ያው የተለያዩ መላኪያዎችን ማግኘት ይችላለሁ ማለት ነው። በእነዚህ ሰዎችን እንልካለን ማለት ነው። ከላክንላቸው በኋላ እነሱን ያው እንዳሳየኋችሁ ላይቭ ስትሪም ሴቶችን ማሰራት ነው። ከወንዶች እንዴት አድርገን ነው ኮይኖችን ማግኘት የምንችለው? ወንዶችን ስንጋብዝ ፕላትፎርም ያስቀመጠልን እስከ 10200 ኮይን ድረስ ማግኘት እንችላለን ብሎ አስቀምጦልናል። ያው እንግዲህ የወንዶችን ማለት ነው። ወንዶች ጋብዘን እስከ 7 ቀን አክቲቭ ነው ከሰሩልን እስከ 7 ቀን ድረስ አክቲቭ ነው ከሰሩ 500 ኮይን ስለሚሰጠን እዚች ጋር እንደሚታየው 10200 ኮይን ድረስ በወንዶች እናገኛለን። በሴቶች ደግሞ ፖይንት ነው የምናገኘው እስከ 10000 በቀን እስከ 10000 ፖይንት ማግኘት እንችላለን እነሱ ላይቭ ስትሪም ሲያደርጉ ማለት ነው። እዚህ ጋር እንደሚታየው አስቀምጦታል። እዚህ ጋር ያው እንደውም 8 ቀን ነው መሰለኝ የሚቆየው። ጀስት እዚህ ጋር 5500 እያላችሁ ነው 5500 ይላችኋል። እዚህ ጋር አስቀምጦታል። ሩሉን የምታገኙትን አስቀምጧቸዋል። እነዚህን ጊፍት እየተቀበላችሁ ደግሞ ተጨማሪ እነሱ ኮይኖችን መቀበል የሚችሉ ከሆነ ኮይኖችን እነሱ ጊፍት ከፍተኛ ኮይን ጊፍት መቀበል የሚችሉ ከሆነ ለእናንተ እነዚህን እንደሚሰጣችሁ አስቀምጦላችኋል። ልክ እንደ ሴቶቹ ማለት ነው። እዚህ ጋር የተቀመጡትን እነሱ ከፍተኛ ኮይን መቀበል ከቻሉ እነዚህን ፕላትፎርም ሊሰጣችሁ አዘጋጅቷቸዋል ማለት ነው። ስለዚህ ኢንቪቴሽን የወንዶችን ስንጋብዝ ኮይን ነው የሚሰጠን፣ ሴቶችን ስንጋብዝ ደግሞ ፖይንት ነው የሚሰጠን ማለት ነው። ኢንቪቴሽን ይሄንን ይመስላል። የሚያስቸግራችሁ ነገር ካለ ኢንቪቴሽን ላይ ኮሜንት ላይ ጻፉልኝ። ያው በቀጣይ ቪዲዮ ጨምሬ እሰራላችኋለሁ። አመሰግናለሁ።